ፊደላት በዛሬው ትምህርት የአረብኛ ቋንቋ ፊደላትን የተመለከተ ቆይታ ይኖረናል። በዚህ ቪዲዮ የአረብኛ ቋንቋ ፊደላት ጋር የምንተዋወቅ ይሆናል። ፊደላቱ ያላቸውን አቀማመጥ እናያለን። ያላቸውን ለመግቢያ ያክል የሚረዳ ድምጸቶችንም የምናይ ይሆናል። ከላይ እንደምትመለከቱት የአረብኛ ፊደላትን ቅርጽ የያዘ ምስል ይታያል። አሊፍ፣ ባ እና ታ የአረብኛ መግቢያ የሆኑ ፊደሎች 3 ፊደሎች ናቸው። ዝርዝሩ የሆነውን የአረብኛ ቋንቋ ፊደላት የተመለከተ ትምህርት በቀጣይ እናያለን። አረብኛ ፊደላት 28 ናቸው። ዝርዝር የአረብኛ ፊደላት ቁጥር 28 ነው። ይህ ከመሆኑ ጋር ግን ፊደላቶቹ የሚቀመጡበት አቀማመጥ ሁለት አይነት ነው። ሁለት አይነት አቀማመጥ ይኖራቸዋል። በአማርኛ የፊደል ገበታ ብለን የምንጠራው አለ፣ የፊደላት ዝርዝር የሚቀመጥበት ሁኔታ ማለት ነው። በመሆኑም አረብኛ ቋንቋ ሁለት አይነት የፊደል አቀማመጥን ይከተላል። እንደ ሌላው ቋንቋ አይደለም። አሁን ሌሎች ቋንቋዎች ላይ ለምሳሌ እንግሊዘኛ ላይ ብናይ አልፋቤት ተብሎ የሚጠሩ የአረብኛ ፊደላት ዝርዝር አለ። አንድ አይነት አቀማመጥ ነው ያላቸው፣ አይዛነፍም። ልጆችም ወይም ፊደሉን የሚማሩ ተማሪዎች ፊደሎቹን ሲያነባቸው በተለመደው ኤ ቢ ሲ ዲ ብለው ነው የሚያነባቸው። አማርኛ ጋርም ስንመጣ የተለመደ የፊደላት አቀማመጥ ወይም ሆሄያት አሉ። አረብኛ ላይ ስንመጣ ግን ሁሩፍ አልሂጃኢያ ተብሎ የሚጠራ የፊደል አቀማመጦች አሉ። 28 ፊደላት ናቸው። ፊደሎቹ አይቀየሩም ወይም አይጨመሩም፣ አይቀነሱም። ነገር ግን አቀማመጣቸው ይቀያየራል። የመጀመሪያው የፊደል አቀማመጥ ህግ ሁሩፉል ሂጃኢያ ተብሎ ይጠራል ማለት ነው። ሁለተኛው የፊደል አቀማመጥ ሁኔታ ሁሩፉል አብጀዲያ፣ የአብጀዲያ የፊደል አቀማመጥ በማለት የሚቀመጥበት ሁኔታ አለ። በመሆኑም እነዚህን ሁለት የፊደል አቀማመጦችና የፊደሎችን ዝርዝር ሁኔታ ስያሜያቸውን የምናይ ይሆናል። ይህ የምትመለከቱት ከአሊፍ ጀምሮ እስከ ያ የተቀመጠው የፊደሎች ዝርዝር ሁሩፉል አብጀዲያ በመባል የሚጠራው የፊደል አቀማመጥ ነው። ሁሩፉል ሂጃኢያ በመባል የሚጠራው የፊደል አቀማመጥ ነው። ሁሩፍ አልሂጃኢያ የሂጃኢያ ፊደላት አቀማመጥ ማለት ነው። ሁሩፍ ማለት በአረብኛ ፊደላት ማለት ነው። አንዱ ፊደል ሐርፍ ይባላል። በመሆኑም የነዚህ ፊደላት አቀማመጥን ስናይ ከአሊፍ ጀምሮ እስከ ያ ነው። የመጀመሪያው ፊደል አሊፍ ተብሎ ይጠራል፣ የፊደሉ ስያሜ ነው። ቀጥሎ ያለው ባ፣ ከዛ ታ፣ ሳ፣ ጂም፣ ሐ፣ ኸ፣ ዳል፣ ዛል፣ ራ፣ ዛ፣ ሲን፣ ሺን፣ ሷድ፣ ዷድ፣ ጣ፣ ዛ፣ ዓይን፣ غين فاء قاف كاف لام ميم نون ها ዋው ያ እነዚህ ፊደሎች እንግዲህ የሚቀመጡበት አቀማመጥ ሁሩፍ አልሂጃኢያ ተብሎ ይጠራል። ወደፊት ፊደሎቹ ምናልባት የአረብኛ ፊደሎች የተለየ ድምጸት ነው ያላቸው። ራሱን የቻለ አንድ ቪዲዮ አዘጋጅላችኋለሁ። ሁሩፍ መኻሪጅ አልሁሩፍ በሚል ርዕስ ማለት ነው። የፊደሎች መውጫ ወይም ደግሞ ፊደሎች ያላቸውን ድምጸት በዝርዝር እናያለን። ከጉሮሮ የሚወጡ ፊደሎች አሉ፣ ከምላስ የሚወጡ፣ ከከንፈር የሚወጡ ፊደላቶች አሉ። እነዛን በዝርዝር ማየት ያስፈልጋል። ከፊደላቶቹ ጋር ሙሉ ትውውቅ የሚኖረን እነዚህን ድምጸቶች ስናቅ ነው። አጠር ባለመልኩ ግን እነ ፊደሎቹን ስናይ ከታች በእንግሊዘኛ ለማስቀመጥ ሞክሬያለሁ፣ ድምጸቶቹ ያላቸው ልዩነት ማለት ነው። ባ እንደምናየው ባ ድምጽ ነው፣ በድምጽ ታ ተ ድምጽ። እዚህ ጋር ስንመጣ ግን ታ ስንል በምላስና በጥርስ ስለሚባል ቲኤች የሚል ውክል የሆነ ቃል ፊደሎች ተቀመጡ ማለት ነው። ለምን ታ የሚለው እንግዲህ በእንግሊዘኛ ቋንቋ ታ የለም፣ በአማርኛም የለም። ነገር ግን እንደው ቀረብ ብሎ ያንን ነገር ለመጠቆም እንዲመች ቲኤች በማለት ይቀመጣል። ጂም ሌላው ነው። ጀ ድምጽ ጂም ጀ። ሐ ዲስ ሌተር ኤች ትቀመጣለች፣ ነገር ግን ዶት ይቀመጣል። የጉሮሮ የመሀል ጉሮሮ ፊደል መሆኗን ለመጠቆም ከኤች በታች ነጥብ ይቀመጣል። ለምን ከተባለ የተለመደው ሐ አይደለም። ይሄ ብዙ ቋንቋ ላይ የሚገኘው ሐ አይደለም፣ መሀል ጉሮሮ ላይ የሚነበብ ስለሆነ ኤች ላይ ዶት ተቀመጠ። ይሄም እንደዛው ኻ
በጉሮሮ መሀል በጉሮሮ ቅርብ የጉሮሮ ክፍል የሚባል ቦታ ላይ የሚወጣ ነው። ኸ ድምጽ ማለት ነው። ኸ ከኤች የተቀመጠው ለዛ ነው። ዳል ደ ድምጽ ነው። ዛል ጋር ስንመጣ ልክ ታ ባልነው መሰረት ቲኤች አይነት ድምጽ አለው። ዲኤች የተቀመጠውም ለዛ ነው። በምላስና በጥርስ ዛል እንላለን። ራ ረ ድምጽ ዘ ሳውንድ የዚህ ሳውንዷ ዘ ይሆናል። ሲን እቺ ሌተር ሲን የምትለዋ ፊደል ኤስ ወይም ሰ ድምጽ አላት። ሺን በዚህ መልክ ይወከላል። ሷድ ሰ ድምጽ ነው፣ ግን ሷድ እዚህ ጋር ኤስ ተቀምጧል፣ እዚህም ኤስ ተቀምጧል። ግን ከዚህኛው ሰ ድምጽ ይሄ ሷድ የሚለየው ምንድነው? ወፍራም ነው። እዚህ ጋር ሲን ነው፣ እዚህ ጋር ሷድ ነው። በመሆኑም ውፍረትና ቅጥነት ይለያቸዋል ሁለቱ ማለት ነው። እርግጥ መውጫቸው ተመሳሳይ አካባቢ ቢወጡም ማለት ነው የፊደል መውጫቸው። ሌላው ዳድ ነው። ዳድ ከዚህ በፊት እንደገለጽኩላችሁ አረብኛ ውስጥ ብቻ የሚገኝ ፊደል ነው። የአረብኛ መለያ ነው ዳድ። ምንም አማራጭ የለንም። እንግዲህ ዲ ይደረግና ከታች ነጥብ ይቀመጣል የተለየ መሆኑን ለመግለጽ። ሌላው ጣ ነው። ጣ ተ ድምጽ ነው፣ ግን ዶት ይደረግበታል ለየት ያለ ድምጸት ስላለው ማለት ነው። ጣ ዛ ዘ ድምጽ አሁንም ለየት ይላል። እንደ ተለመደው ዘ አይደለም፣ ወፈር ያለ ነው። ዛ ድምጽ ምንም የሚያስቸግር ነገር የለም። የሚቀጥሉት ቪዲዮዎች ላይ እያንዳንዱን ፊደል ለይተን በልምምድ መልክ ድምጻታቸው ምና ይሆናል። አይን ነው ሌላኛው። ይህም ጉሮሮ መሀል ያለ አይን ነው። የተለመደው አ ድምጽ አይደለም ማለት ነው። ሌላው ገይን ነው። ድምጽ ድምጽ ጂኤች የተቀመጠው ለዛ ነው። ፈ ድምጽ ቃፍ ቀ ድምጽ ቀ ምናልባት ይሄም ለየት ይላል የአረብኛ ቀ ካፍ ከድምጽ ላም ለድምጽ ሚም ድምጸቱ ኤም መ ነው ማለት ነው። ኑን የፊደሉ ስያሜ ነው። የሚወጣው ድምጽ ነ ነው። ሀ አለ የፊደሉ ስያሜ ሀ ነው። የሚወጣው ድምጽ ሀ ነው። ዋው የፊደሉ ስያሜ ነው። ወ ድምጾች በዚህ ይወጣሉ። ያ የድምጽ ማለት ነው። ስለዚህ በዚህ መልክ አሊፍ ባታ ታ ጂም እያለ የምንቀጥለው የፊደል አቀማመጥ የተለመደ ብዙዎቻችን የምናውቀው ሑሩፍ አልሂጃኢያ ይባላል። በአረብኛ ደግሞ ሌላ የፊደል አቀማመጥ ህግን የሚከተላለ እሱም ይህ ነው። አብጀድ ተብሎ የሚጠራው ደግሞ አብጀድ በአራቱ ፊደላት ስያሜ የተያያዘ አብጀድ ሐምዛ ባ ጂም ዳል ሶስቱን አራቱን አንድ ላይ በማንበብ የተፈጠረ የፊደል ስያሜ የፊደል አቀማመጥ ስያሜ ነው ማለት ነው። ሑሩፉል አብጀዲያ አልአብጀዲያ ፊደሎች በመባል ይጠራል። ስሙን ያገኘው እንዳልኳችሁ አሊፍ ባ ጂም ዳል አራቱን በአንድ ላይ በማንበብ ነው። ሲቀጥልም እያያያዝን ነው ፊደሎቹን በንባብ መልክ የምንቀጥለው። አብጀድ አራቱን ፊደል፣ ሁወዝ ሐጢ ከለም ነሳዕ ፈሰቅ ረሸት እያለ ይቀጥላል ማለት ነው። ለምን በዚህ መልክ መጣ ከተባለ የራሳቸው ፊደሉን ሲያስቀምጡ የራሳቸው አላማ ነበራቸው። ፊደሉ በዚህ መልክ ሲቀመጥ ምናልባት የተለመደ አይነት አቀማመጥ አይደለም። ቀደም ባለው ጊዜ ግልጋሎት ላይ ይውል ነበር፣ አንዳንድ እንደ ኮድ መሰል ነገሮችን ለመጻፍ ማለት ነው። እሱም ከላይ የሰፈሩት የአረብኛ ፊደላት አቀማመጥ ቁጥራዊ ስሌትን ለማስላትም ያገለግላሉ። እያንዳንዱ ፊደላት ያላቸው ቁጥራዊ መጠን እንደሚከተለው ቀርቧል። እያንዳንዱ ፊደል ቁጥራዊ መጠን አሃዝ አለው ማለት ነው። ለምሳሌ አሊፍ አንድ ቫልዩ አለው፣ ባ ሁለት፣ ጂም ሶስት፣ ዳል አራት። ስለዚህ አብጀድ ስንል 1 2 3 4 ይሄ ሁሉ ድምር መጠን አለው ማለት አብጀድ 1 ሲደመር 2 ሲደመር 3 ሲደመር 4 አብጀድ የሚለውን ፊደል ይወክላል ማለት። ስለዚህ አንድ ሰው አብጀድ ብሎ ቢጽፍ እነዚህን ሁሉ ድምር ቁጥር ኢኩቫለንት ይሆናል ማለት ነው። ሀ 5 የዋው 6 እንዲህ ያለን ሌሎችም አሃዞች አሉ። ለምሳሌ 10 እስከ 90 የሚደርሱ እነ ያ እነ ካፍ እነ ላም እነ ሚም እነ ኑን የራሳቸው ቫልዩ አለ። አለፍ ስንል እነ ቃፍ 100። በዚህ መሰረት የእያንዳንዱ ፊደል ቁጥራዊ አሃዝ ተቀምጧል ከመጀመሪያው እስከ መጨረሻው ማለት ነው። በመሆኑም ለምሳሌ ዘይድ የሚባል ሰው በዛ በያ እና በዳል ፊደል የተገነባ አንድ ስም ወደ ቁጥራዊ አሃዝ ስንቀይረው ለምሳሌ ዛ 7 ቁጥር እንይዛለን። ያ ጋር እንሄድና ስንት ቫልዩ አላት? 10። እዛ 7 ይዘናል፣ ሲደመር 10 17 ሆነ ማለት ነው። ዳል ጋር እንሄዳለን። ዳል ጋር ስንሄድ 4 ቁጥር አለ፣ 7 ሲደመር 10 ሲደመር 4 21 ይሆንልናል ማለት ነው። ስለዚህ ዘይድ የሚለው በ3 ፊደላት የተገነባው ቃል ኢኩቫለንቱ 21 21 ቁጥራዊ መጠን ይኖረዋል ማለት ነው። ስለዚህ በድሮ ጊዜ እንግዲህ ቁጥራዊ የሆኑ ነገሮችን ለማስላት ራሱ ወይም በኮድ መልክ ለማስቀመጥ ይጠቀሙበታል። አንዳንድም መጽሐፎች ቀደም ባለው ጊዜ ይህንን የሚጠቀሙበት ሁኔታ አለ። ረጃጅም የሆኑ ስሞችን
ወይም በዲያግራም መልክ በቅርንጫፍ ባላቸው መልኩ ስም ሲወሳ እነዚህን ቁጥራዊ ወይም ደግሞ አብጀድ ህወዝን የሚጠቀሙበት ሁኔታ አለ። በዛሬው ትምህርት እንግዲህ የሁለቱን የአረብኛ ፊደላትን አቀማመጥና የአረብኛ ፊደላትን ስያሜዎች አይተናል። እንግዲህ ከነዚህ ትምህርቶች ጠቃሚ እውቀት እያገኛችሁ ከሆነ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ የሆኑ የአረብኛ ትምህርት ቪዲዮዎች እንድትከታተሉ እየጋበዝኩ በቀጣይ ትምህርቶች የአረብኛ ፊደላት ድምጾችንና የፊደል መውጫዎች እናያለን። ይሄ በጣም ጠቃሚ ትምህርት ነው። በፊደላት አስተካክሎ ባለማንበብ ወይም ደግሞ በድምጸት መለያየት ሰበብ የሚፈጠሩ የትርጉም ለውጦች የሚያስከስቱት ችግሮች ስላሉ በዚህ መቅረፍ ይቻላል። ከኛው ጋራ አብራችሁ እስከ የምንለቃቸውን ቪዲዮዎች እንድትከታተሉ እየጋበዝኩኝ የሚቀጥለው ቪዲዮ ጋር እስከምንገናኝ በያላችሁበት ሰላሙን ሁሉ ተመኘሁላችሁ። ማዕሰላማ